እሱ ቢመጣና ከሱ ጋር ብታወሩ ምን ይመስልሻል? ስለሌለ ምናልባት ሼር አድርጉለት። በነገራችን ላይ ማለት ነው በእውነት ነው የምነግርህ፣ ማንም ቢመጣ ማውራት የምችል ሰው ነኝ። በነገራችን ላይ ገባ ማውራት ከማንም ጋር ማውራት የምችል ሰው ነኝ። ከማንም ጋር የምፈልገውን ውስጤን በአግባቡ ማስረዳት የምችል ሰው ነኝ። መናገር የምችል ሰው ነኝ እስከ ጥግ ድረስ። ቢመጣ ደስ ይለኛል። እስከ ዶቃ ማሰሪያው ድረስ ነግረዋለሁ። በነገራችን ላይ የሐዋሳ ልጅ አይደለም እኔ እንደደረስኩት ማአት ልጆች ጋር ደውዬ የሐዋሳ ምን ሰፈር ነው ከነማን ጋር ያደገው? እኔ ጭራሽ እንደው ድሮ እንተዋወቅ ነበር ወይ የሆነ ነገር ሳላቅ ነክቼበት ይሁን ወይ እንዴ ምናምን ብዬ የሐዋሳ ልጆች ጋር ማአት ሰው ጋር ስደውል አንድ የሚያውቀው ሰው የለም። አብረን ሃይስኩል ተማርን፣ አብረን ኤሌመንታሪ ነበርን ምናምን የሚል ሰው አንድም ሰው አላገኘሁም። ቴዲ የሆነ ሰው ብቻ ምን አለኝ፣ ሼቻ ነው ሽቀላ የሚባል አለ አርባ ምንጭ ውስጥ እዛ ሃይስኩል ሲማር አውቀዋለሁ ያለ ሰው ገጥሞኛል። በተረፈ ማለት ነው ሐዋሳ ውስጥ አብሮት ያደገ ሰው የሰፈር ሰው እንደሆነ ቴዲ ሐዋሳ ነኝ አለ እንጂ አይታወቅም። በእርግጥ አብዛኞቹ የአጎራባች ወረዳ ልጆች የሐዋሳ ልጅ ነኝ ስለሚሉ እሱም እንደዛው ሐዋሳ ልጅ ነኝ ብሎ ሊሆን ይችላል እንጂ እኔ የሐዋሳ ልጅ አይደለም። የሐዋሳ አብሮት ያደገ የሐዋሳ ልጅም የለም። እሱን የሚያውቀው ከብዙዎች ጋር አውርተናል እና ኢግኖር አደረግነውና የዛሬ 3 ዓመት አካባቢ ኢንቨስት ላደርግ ነው ምናምን ብሎ ብሩ ሲመነዘር በኢትዮጵያ 200 ሺህ ብር የሚሆን ብር ይዞ መጣ ወደ ኢትዮጵያ ማለት ነው። እና ኢንቨስት ላደርግ ነው አለ። ምን ላይ አልኩት፣ ከብት ላይ አለ። 200 ሺህ ብር ይዘህ ከብት ላይ አልኩት። አዎ ከብቷ ራሱ እኮ 1 ሚሊዮን ነው የምትሸጠው። ጊደር ከሆነ ትናንሽ ከብት ከሆነ ደግሞ 300 ሺህ ነው የሚሸጠው። መሬቱ አለ ስለው እስቲ የሆነ ነገር ሞክራለሁ። ዳቶ ጨፌ የሚባል ቦታ አለ ውሃ እንዲሚተኛበት እዛ ሰፈር የመቼ ቢሆን መሬት ገዛለሁ አለ። የሚገርም ካፌ ራሱ ስጋብዘው የሆነ ምግብ ቤት ምናምን ስጋብዘው 200 ሺህ ብሯን እንዳትጎልበት በጣም ነው ጥንቃቄ ያደረኩለት። እውነት መጨረሻ ላይ 200 ሺህ ብሯን ይዟት ይሄድ መልሶ ይብረር እንዴት ያርጋት ማውቀው ነገር የለም እውነቱን በነግር ማለት ነው። ከዛ በኋላ ያችን ብር ይዞ መጣ ተመልሶ በቃ ሄደ። ግን ያቺ ብር እንዳትጎልበት በጣም ነው ጥንቃቄ ያደረኩለት እኔ እስከማውቀው ድረስ ማለት ነው። ቀጥሎ ደግሞ ምንድነው አሁን እንትን የካናዳ አሉ እንትን የብልጽግና አወያይ ነው እና ይሄ የምክክር ኮሚቴ ነው ምናምን አርጎ ብልጽግና መርጦታል አሉና ይሄን ሁሉ መከራውን የሚያየው ለብልጽግና ስለመረጠው ነውና ወጣቶችን የተለያዩ ብሔር ብሔረሰቦችን እየሰበሰበ እንዲያወያዩ አንዳንድ ነገር እንዲያደርግ መርጦታል አሉ እና ከኔ በላይ ብልጽግናን አይቀርበውም። የፈለገ ነገር ቢሆን ከኔ በላይ ብልጽግናን አያውቀውም ከኔ በላይ እና የፈለገ ነገር ቢጋጋጥም ቢላላጥም ምንም የሚፈጠር ነገር የለምና እንደነገርኩ ያቺ 200 ሺህ ብሯን ኢንቨስት እንዳደረግ አረዳችኝም ብሎ ይሁን እኔን ግን ቢያንስ ቴንኪው ማለት ነበረበት። ምክንያቱም ሻይ ቤትም ስንገባ ምግብ ቤትም ስንገባ እኔ ነበርኩ ምከፍለው 200 ሺህ ብሯን እንዳጎልበት ብዬ ማለት ነው። የሚገርም በዚህ ደረጃ ነው የተጠነቀቅኩለት ለቴዲ ቢያቅ ማለት ነው። እና በቃ ሌላ ነገር የለምና የሐዋሳ ልጅ አለመሆኑንና ያችን 200 ሺህ ብር ለኢንቨስትመንት ይዞ መምጣቱን ነው ማቀው። ከዛ ውጪ አናቆም። ብዙ ከሐዋሳ ልጆች ጋር ተደዋወልን አናቆም አሉ። እንደው ምን ሆኖ ነው እንደው ያረኩት ነገር ካለ ምናምን ብዬና አንድ እሱ ነው። ሁለተኛ ደግሞ ግልጽ እዚህ ጋር ምነግርህ ያኔ ከዮኒ ማንኛ ጋር በነበረው ሰጣ ገባ ዮኒ የአይምሮ ታማሚ ነው መድኃኒት ስለሚወስድ 500 ሺህ ብሩን ካልሰጠሽም ብሎ ሲሞግተኝ የነበረው እሱ ነው። እንደውም እንዳልክ የሚባል የጋዜጠኛ እንዳልክ ሁለት ናቸው ያሉት። ይሄ የፋና ጋዜጠኛ ለምን እንዲህ ትላለውላ ብሎ ደውሎ አናግሮታል። ለነውር አይደለም ወይ ሌላም ልጅ ነበረች አይባልም ምናምን ብሎታልና እኔ ቴዲ እንትና ዮኒ አይምሮ ህመም መድኃኒት እንደሚወስድ ራሱ ከቴዲ ሐዋሳ ነው የሰማሁት። ከዛ አዘንኩለት፣ አሳዘነኝ ዮኒም ማለት ነው። እና ያለው ነገር ይሄ ነው። ለማለት አይመስለኝም። እኔ ዮኒን ፐርሰናሊ አውቀዋለሁ። እንደዛ አይነት አትመስለኝም። ምክንያቱም ለኔ ወዳጅ ስለሆነ አይመስለኝም። አሮ ነው ግን እኔ እሱን መጥራት እችላለሁ። ዮኒን ግን አሮ ነው ማለት ከወንድማችን ቴዲ ጋር ያላችሁን ፐርሰናል ነገር አለ። የአንድ አካባቢም ልጆች ስለሆናችሁ አላውቅም። እኔ ፐርሰናል ነገር አንቺ ነሽ ያነሳሽው። ግን የእንትናን ግን ማለት አሁን ማውራው ፎርፈን ነው። እኔ ኦኬ ሲሪየስሊ አይደለም። ግን እቺ 200 ሺህ ብር ለኢንቨስትመንት ይዞ የመጣት ነገር እውነት ነው። በዛ ላይ ደግሞ አንዳንድ ነገር ስለ ቴዲ ሳጣራ ካናዳ ውስጥ ማለት ነው ስራው አሉ እንትን ነው የሚያርደው አሉ አሳማ። የሚገርም አሳሞች ነው የሚያርዱት። ምናልባትም የአሳሞቹ ሰይጣን ገብቶበትም ሊሆን ይችላል ልጁ ላይ
ገባ ልናዝንለት ይገባል። አሳማ ደግሞ ታውቃለህ በመጽሐፍ ቅዱስም እኮ ክርስቶስ ሸይጣኑን ከልጁ አውጥቶ ወደ ሪያዎች ነው ወሰደውና አሳማ እያረደ ነው የሚተዳደረው። ዋና ቋሚ ስራው ከዚህ ከቲክቶክ ውጪ አሳማ ነው የሚያርደው አሉ። የአሳሞቹ ሰይጣኖች ገብተውበት እስከሆነ እዚህ ልጅ ላይ ልናዝንለት ይገባል። ያሳዝናል። ገባ ፕላስ ደግሞ እቺ ኢንቨስትም ለማድረግ ያስባል አቅም በማጣቱ ነው እንጂ ልጁና አሁን እኛ ኢትዮጵያ ውስጥ ገባ 4-5 እርሻ ስላለን ፋብሪካ ቄራ ምናምን ስላለን የተለያዩ ውድ መኪና ስለምንነዳ ይናደዳል። በቃ ገባ ኢንቨስት 200 ሺህ ብር ኢንቨስት ሊያደርግ ይዞ የመጣ ሰው የኔ የ4-5 ሚሊዮን ዩሮ በአንድ ጊዜ የሚወጣ ኢንቨስትመንት እኮ ይደብረዋል፣ ያሳዝናል። አሁን ታያለ ወይ ዛሬ ማታ ወይ ነገ ማታ ሲንጨረጨው ሲል ሰማዋለህ በቲክቶክ ወጥቶ ማለት ነው። እና ምንም አይደለም ወንድሜ፣ ሕክምናም ከፈለክ አለው ከጎንክ ነኝ፣ ምንም ችግር የለውም። ሰይጣንም ከሆነ ለጸበልም ቢሆን ትራንስፖርትም ምንም እኔ እችላለሁ። ኢትዮጵያ ሄደ ጸበልም ግባ፣ ጸሎትም ከሆነ አጸልይላለሁ፣ ምንም ችግር የለም። ወጪ የፈጀውን ይፍጭ ካንተ አይበልጥም ለማለት ፈልጌ ነው። ያለኝ መልእክት ይሄ ነው። ደህና ደሩ። ከዛ ውጪ ምንድነው አሁን እኔ ይሄኛው ያው የፐርሰናል እንትን ነው ያንቺ ነው፣ ግን እኔ ወደ ዋናው ጉዳይ የአውንታ ነው። አውንታ ባነሳው ላይ ነው እኔ አንቺን ኢንቫይት አድርጌ ለምን፣ ምክንያቱም እሱ ባለፈው ምንድነው ያለው ፍራኦል አልሰማውም በሚለው ጉዳይ ነው ድጋሚ ቪዲዮ ለመስራት የተገደድኩት። ድጋሚ ቪዲዮ ሰርቼ አስቀድሜ ነው የጠራሁት። አሁንም ደግሞ እሱን ደውዬ ምንድነው ቴክስት አድርጌለታለሁ። ቴክስቱን አይቶታል። ቁጥሩ ኦልሬዲ ትክክለኛ ቁጥሩ እሱን የሚቀርበው ሰው ሰጥቶኝ፣ እሱም ደግሞ ደውሎ ነበረ ከሌላ ሰው ጋር ሆኖ ትሪዌይ አድርገው ሊያናግረኝ ነበር። አልፈለግኩም መነጋገር ያለኝ እንትን እዚህ ጋር ማውራት ስለፈለግን ነው ያመጣሁት። ከዛ በተረፈ ግን እኔ ደግሞ ምልክ እንቶ ነው አይ በቃ እሱን ከተውን። ከዛ በተረፈ በሀገር ማቀውን ነገር እንዲሁ በግርድፉ ስለ ቴዲም እንዲህ ሲባል ነው ማቀውን ነገርኩ። በተረፈ የእነሱን የፐርሰናል እንትናዎችን ትተን አሁን ግን ምንድነው ያንቺን ስራ በራሴ ልጁ በዚህ ነገር ነው እንደዚህ የሚሆነው ብዬ አሰብኩ፣ ገመትኩ። በተረፈ ማለት ነው እውነቴን ነው የምነግርህ በእውነት በቃ ስለምንም ነገር ባላወራ ባልናገር ስራዬን ዝም ብዬ ብሰራ ደስ ይለኛል። ለምን ያልሆነ ነገር አይደለም ያልኩት፣ የሆነ ነገር ነው የተናገርኩት። ገባ የሆነ ነገር ስላለ መከፈል ካለበት እኔ በከፍልስ ያንን 8 ሚሊዮን ብር ችግር አለው? ትንሽ ስለሆነ ብዬ ነው። የብር ጉዳይ አይደለም ብሩ። አዎ ትንሽ ብር ነው እውነት። አንድ የቀበሌ ዘበኛ የሚከሰስበት ብር ነው። እውነት ለመናገር ትልቅ ብር አይደለም። ግን 8 ቢሊዮን አለማለታቸውም እግዚአብሔር ይስጣቸው። ለምንድን ነው ይሄንን ያልኩሽ? እኔ ቶዮን አካተተ ለምን ለምትለው እውነት ለመናገር ይሄ ጥያቄ የሚመመለስ ያለበት መጠየቅ ያለበት ራሳቸው ናቸው። መሆን ያለበት እነሱ ናቸው ይሄን መመለስ የሚችሉት። እኔ አላቅም። በተረፈ ቲቲ የሚባሉ ነገሮችን ከፍቼ ተጠቅሜ አላቅም። ሙሉ ለሙሉ ፍራንኮ ቫሉታ ነው የምጠቀመው። ፍራንኮ ቫሉታ ማለት ደግሞ ከውጭ ሀገር ሶሻል ሚዲያ ላይ የመጣሁት ጥቅም ለማግኘት ሳይሆን ሰዎችን ለመርዳት ነው። ሰዎችን በረዳዋቸው መጠን ግን እንደ ሌባ የተቆጠርኩበት እንደ ዘራፊ አንቺ በሌለሽበት አጭበርባሪ ያለበት ሀገር ነው። ብዙ የምናውቀው ነገር አለ፣ ግን የራስን ገበና አውጥተን አንሰጥም። እንዲሻሻል እንጂ የምንፈልገው ብዙ አይነት እናንተ ከምታውቁት የበለጠ እኛ የምናውቃቸው ነገሮች አሉ። ሰውን እንዴት አድርጎ ወደ እስር ቤት ማስገባት እንደሚቻል፣ ሰውን እንዴት አድርጎ ጠምጥሞ፣ ይሄ በሙሉ መቆም አለበት። የግል ጸብ ካለ እኔ አሁን የግል ጸብ ያለሽ ነው የሚመስለኝ ከልጁ ጋር፣ ወይንም ደግሞ እንዲሁ አንዳንድ ጊዜ የግል ጸቡን ባታውቂው እንኳን የሆነ ተነሳስቶ አንዳንድ ሰው የሆነ ባህር ያለ ተነሳስቶ በቃ እቺ ሴትዮ አስጠልታኛለች እና በዚህ ልጠቀምባት ያለም ይመስለኛል። ገብቶሻል? ለመልካም ያርግ። አይ ስራ አይደለም ጥሩ ነው፣ ግን ይታቀፍ፣ በደህንነት ይታቀፍ፣ ወይ በፖሊስ ይታቀፍ፣ ወይ በማህበር ይታቀፍ፣ ወይ ህዝቡ ተሰብስቦ ይቀፋውና ሌቦችን ያወጣ። እየዞረ ሲያወራ እንኳን እነ መንሱር ላይ ዞሮ እኔ እሱ ልጅ ምን ችግር እንዳለበት አላውቅም። ዞሮ መንሱር ላይ ነው፣ ዞሮ በረከት ላይ ነው፣ ዞሮ የሆነ በቃ
አይ ዶንት ኖ እኔ አሁን እዚህ ጋር መናገር የማልፈልጋቸው ነገሮች እኔ ላይ መጥቷል እኮ አሁንማ ግን በነገራችን ላይ ነው ችግር አለበት። ባለሀብት ነኝ ብሎ አቅማ ብሏል እንዴ? እኔ ለመጀመሪያ ጊዜ ካንቺ በኋላ ነው ያየሁትኝ። እስቲ ቆይ ማን ነው እንደዚህ የሚያደርገው ብዬ ጠይቄ አየሁኝና መንገደኛው ላይ ቀረበ አየሁትኝ። ከዛ በፊት እነ መንሱር ላይ አይቼዋለሁ። ግን በቃ ጥሩ ስራ ሊሆን ይችላል። ግን ይሄ ሰውዬ በመንግስት የታቀፈ አይደለም ነው። አሁን ምንድነው አንድ ሰው ይልሽ በህግ ጥላ ስር ካለ ለዳኞችም እኮ ፋታ ያስፈልጋል ማለት ነፃ ሆኖ ጭንቅላታቸው መመርመር እንዲችሉ፣ ነፃ ሆኖ ፍርድ መስጠት እንዲችሉ፣ ነፃ ሆኖ ህጉን ኤክሰርሳይዝ ማድረግ እንዲችሉ ምን ያስፈልጋቸዋል? ጋፕ ሊኖራቸው ይገባል። ሚዲያ ጋጋታ ሲኖር ተጽዕኖ ይመጣል፣ ተጽዕኖ ይኖረዋል። እኔ በነገራችን ላይ አንድ ነገር ልንገራችሁ። ኢትዮጵያ ዳኛ አላት። በኢትዮጵያ ዳኞች 1% ጥርጥር የለኝም። ለምን እኔ ህዳር 14 ታስሬ ነበር እንደምታውቁት። ፍርድ ቤት ቀርብ ያለው 14 ጊዜ ፍርድ ቤት ቀርብ ያለው ዳኛ ላይ ችግር አላየሁበትም። አቃቤ ህግ ላይም ችግር አላየሁም። በነገራችን ላይ አቃቤ ህግም ህግ ነው፣ ህጉ ላይ ነው ያለውን ነገር ነው የሚያስቀምጡት። ችግር ያየሽው ማን ጋር ነው ካልሽ ፖሊስ ጋር። ምክንያቱም ሁሌ ዳኛ ፊት ሲቀርቡ ምንድን ነው ይሄ ምን ማለት ነው እያለ ዳኛ ራሱ ይጠይቃቸው ነበር። እና ሰውም ሲፈታ አይፈቱም። እንትን ፍርድ ቤት ቀይረው ይወስዳሉ እንጂ ሌላ ቦታ ከፍርድ ቤት ፍርድ ቤት ይቀይራሉ እንጂ የመፍታት ባህሪ የላቸውም። እኔ ግን እውነት ለመናገር ኢትዮጵያ ውስጥ ዳኞች አሉ። በዳኞች እተማመናለሁ በእውነት ምክንያቱም ዳኞች ማንንም አይተሙም። በቃ በራሳቸው መንገድ ነው ነገሮችን ሲያዩ ያየሁት ማለት ነው በግሌ። አቃቤ ህግ ላይም ችግር አላየሁም። እንደነገርኩ ግን ፖሊስ ልክ እዚህ ቦታ ላይ አልሆን ካለው ልደታ አልሆን ካለው አራዳ አልሆን ካለው ሌላ ፍርድ ቤት ይዞ ከሄዳል እንጂ ዳኞቹ በሰሩት ስህተት ወይም ባደረጉት ነገር አይደለም። እንደውም እግዚአብሔርን የማመሰግነው እንደው እኔ 7 ቀን ነው አይደል የታሰርኩት፣ ከ2 ወር ከ10 ቀን አካባቢ ነው እስር ቤት የነበርኩት። በዛ ቆይታዬ አገሪቷ ዳኛ እንዳላት ፍርድ ቤት እንዳላት አረጋግጫለሁ። ከዳኞች ጋር ምንም አይነት ችግር የለብኝም፣ ምንም አይነት ነገር የለብኝም። እውነቴን ብነግራችሁ ግን ዳኞች የሚሰጡት ትዕዛዝ ግን ስለማይፈጸም እፈራለሁ። ምክንያቱም ዳኛ ያዛል እንጂ ድርጊቱን ሄዶ አትያዝ ልቀቅ አይልም። እኔ በሰበር ሰሚ ችሎት በአስገዳጅ የትዕዛዝ ነው የተፈታሁት። በሰበር ሰሚ ችሎት የኔ ኬት ሰበር ሰሚ የሚደርስ አይደለም። ነፃ ናት፣ ምንም የለባትም። ህገወጥ የሰው ዝውውርም የለባትም፣ ንጹህ ሰው ናት። የመኒ ላውንደሪም አካውንቷ ንጹህ ነው። ሐዋላም ከሀገር ውስጥ ያስወጣችሁ ገንዘብ የለም። ምንም አይነት ነገር እንዲህ ተብሎ ምንም አይነት የተገኘብኝ ወንጀል የለም። ነፃ ናት ብሎ ዳኞች ፍቱ ሲሉ ካልፈታኝ እንዴት ነው ማልፈራው? እፈራለሁ። ገባ? ለምን ሁሉም ነገር በእጃቸው ነው ያለው። እኔ አንድ ተራ ግለሰብ ነኝ። በረከት እኮ ምንም ላደርጋቸው አልችልም። እና ያም ስለሆነ ነው ሰዎች ተጋፈጪ። ለምንድን ነው የምጋፈጠው? ለምንድን ነው ደሜ ደመ ከልብ የሚሆነው? ለምን እኔ ልጆች እናት ነኝ እኮ። ንብረቴ ለምን አፈርድሜ አይበላም? ለምን ገደል አይገባም? ከንብረቴ ጋር አይደለም ጉዳይ። በነገራችን ላይ ግልጽ ብነግራችሁ እኔ ልነግራችሁም አልፈለኩም እንጂ ያለሁት አየርላንድ ነው። መቼም ይታያችኋል። ማታ ሆኖ እኔ ቀን ነኝ። እኔ አየርላንድ ውስጥ ነኝ ያለሁት። በስነ ስርዓት ደግሞ ቪዲዮ ለቅላችኋለሁኝ። ዛሬ ነው የመጣሁት ወደ አየርላንድ። ያለሁት አየርላንድ ነው። በአየር መንገድ ነው የመጣሁት ቀጥ ብዬ እና ምንም አይነት የገጠመኝም ችግርም የለም፣ ምንም የለም። እግዚአብሔር ይመስገን። ልጆቼም እዚሁ ናቸው ያሉት። ልጆቼንም ይዤ ነው የመጣሁት። ስለዛ የሚያናግረኝ ሰው ካለ ወደፊትም በስነ ስርዓት በህግ በደንብ እንነጋገራለን። ስራዬንም እሰራለሁ። ብዙ አፍሪካ ሀገሮች ውስጥ ከአንድም 3 የአፍሪካ ሀገሮች ውስጥ እርሻ አለኝ። የተለያዩ ኢንቨስትመንቶች አሉኝ፣ እሰራለሁ። እዚህም እንደዛው ዱባይም አለኝ፣ እሰራለሁ። በፍጹም በምንም አይነት ተአምር መስራቴን አላቆምም። ሴቶች ተስፋ እንዲቆርጡ በእኔ አልፈልግም። ምክንያቱም ብዙ ሴቶች እየደወሉ ያንቺን ካየን በኋላ ተስፋ ቆረጥን፣ ብዙ ዲያስፖራዎች እየደወሉ በጣም ተስፋ ቆረጥን። ለምን ተስፋ እንቆርጣለን? እስከ መጨረሻው ድረስ እንሰራለን፣ እስከ መጨረሻው እንበረታለን፣ እስከ መጨረሻው እንታገላለን። ገባ? እስከ መጨረሻው ማለት ነው። የፍርድ ሂደቱ ነው። ዳኝ እንትን ጠበቃ ሄዶ ይሰማል፣ አለቀ። በተረፈ ግን ዋስትና የማያሰጥ አንቀጽ ተጠቅሶብኝ ማለት ነው ሄጄ የምጋፈጠው እኔ በረከት ማን ስለሆንኩ ነው? ምንድነኝ? ለምን እጋፈጣለሁ? ማለት እኔ ቅርጫ ይዘው ቅርጫ እንዲያደርጉኝ ነው የምጋፈጠው? ኦልሬዲ እኔ በቃ ቪዛ መኖሪያ ፍቃድ አለኝ፣ የአሜሪካም አለኝ። መጥቼ ነበር አሜሪካን ሀገርም፣ የአሜሪካንም አውጥቻለሁ። የአይርላንድ ደግሞ ረጅም ዓመት ነዋሪ ነኝ። ስለዛ
ክፉ ደግ ከመነጋገር ወዲያ ከመባባል ለምን ደብሊን ቀጥ ብዬ አልመጣም ብዬ ወደ ደብሊን መጥቻለሁ። ውጪ ማይ ከፈለጋችሁ ደግሞ አስከልማችኋለሁ። በነገራችን ላይ የሆነ ነገር ላሳያችሁ እቤት ስመጣ ያየሁትን ማለት ነው። አሁን ቤትሽ ውስጥ ነው ያለሽው? እኔ ግን ፈራውን በጣም ነው የማዝነው። በጣም ነው የማዝነው። አሁን ተስፋ ነው የምትቆርጠው። በቃ እኔ አሁን እኔ አልሄድም ዞ አልሆነ ኢንቨስትመንት አላደርግም። ልጄ ግን የበረከትን አሪያ ነው የምትከተለው። ልጄ 5 ሳንቲም ይዛ ነው የምትሄደው። 5 ሳንቲም እና አንዳንዴ ታሳዝነኛለች። እንዴት ብለሽ ነው እዛ ሀገር የምትኖሪው ነው የምላት። እና ላሳያችሁ፣ ቤቴ ስመጣ ያገኘሁትን ላሳያችሁ። ምንድን ነው ይሄ? የዱባይ ነው ባንዲራው? ምንድን ነው? የፍልስጤም ነው እንዴ? ኦኬ። በጣም ብዙ ቤት ላይ እንደዚህ ተጽፏል። እና እስቲ ካሜራው ከዞረልኝ ልሞክር። You, just you, building your app on Base 44. አየሩ ራሱ ደስ ይላል እንጂ ምን ይመስላል? አየሩ ራሱ ደስ ይላል። በጣም ያምራል ሰፈሩ፣ ቤቱ በጣም ያምራል። በጣም ያምራል። የዩሮፕ ቤቶች በጣም ያምራሉ። ታዲያ ምን አጨቃጨቀሽ? እንደዚህ አይነት አየር ያለበት ዝም ብለሽ አይርላንድ ላይ ያለሁት። ባለፈው ኢትዮጵያ ነበር። ባይ ዘ ወይ እንዴት ናችሁ? ደህና ናችሁ? እኔ በረከት እኔ ፍሬንድ ነኝ። Oh. Hi, how are you? Hi, cutie. ስንት ዓመቷ ነው? 7 Oh, she's so cute. By the way, ኢትዮጵያ አግኝቻችኋለሁ ከነ ቤተሰቦቻችሁ አንድ ላይ የሆነ ቦታ እና እኔ በጣም 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 ማደንቅሽ፣ በጣም ማከብርሽ። በጣም ብዙ ጊዜ ነው ስከታተልሽ። ገና ኢትዮጵያ ስትመጪ ነው በረከት ገበሬዋ ሲባል እንዴ የሴት ገበሬ አለ እንዴ ብዬ ገርሞኝ ሳይሽ የነበረውና መሰው ወርቄን አያችሁልኝ። እሺ ቴንክ ዩ። ድፎ ዳቦ ይዘሽ ነው የሄድሽው? በነገራችን ላይ አንቺ ተናገሪ ብዬ ነው እንጂ ትናንት ቪዲዮ ስትደውይልኝ ኢትዮጵያ ኤርላይንስ ውስጥ ነበርሽ። ኢትዮጵያ ኤርላይንስ ውስጥ ነበርሽና እንዴ ኦነስት ለህዝቡ የምናገረው እንደ በረከት ወንትር ተብለሽ ምንድነው ጉዳዩ? እንደውም በሳቅ እኔ አዎንታ ላየሽም እንዲ አልኳት። እሱ ስለሆነ አሁን ከመንግስት በላይ የሚፈልግሽ እሱ ስለሆነ፣ ግን ልብ የሚሰብር ነው። ልብ የሚሰብር ነው ስልሽ ቅድም የተናገርሽው ጥሩ ንግግር አለ። ዳኛ አለ ሲባል እኔም የኢትዮጵያ ዳኞች ላይ በጣም ሙሉ እምነት አለኝ። ስላየዋቸው ነው፣ ከራሴ ኤክስፒሪየንስ ተነስቼ ማለት ነው። በጣም ቆራጥ፣ ለዛውም የሴት ዳኞች እኔ ገጥመውኛል። ለውሳኔያቸው ወደኋላ የማይሉ በኬዝ ላይ ቤተሰቦቻቸውን እስከ መገበር ድረስ የሚደርሱ ሜሞ የማይቀበሉ ሜሞ ማለት ወረቀት ተጽፎላቸው ወርውረው እንዲህ ፊት ለፊት የሚወረውሩ አይነት ዳኞች አሉ። በጣም ቆራጥ የሆኑ ዳኞች አሉ እና አሁን ደግሞ የበለጠ ይሰራሉ ብዬ ተስፋ አደርጋለሁ። በጣም እንዳልሽው ነው። ጥሩ በጣም በጣም እውነትን ይዘው የሚሄዱ ከፖሊስ መርመራ በላይ ራሳቸው መርማሪ መስለው ሁሉ ኬዙን የሚመረምሩ ዳኞች አሉ ኢትዮጵያ ውስጥ። በጣም እኔ እሱ ነገራቸው ይገርመኛል። ኬዙን ፖሊስ ይዞ የመጣውን እንደገና እንደ መርማሪ ይሄን ነገር ለምን እንደዚህ ያደረግከው፣ ይሄ ነገር እንደዚህ ነው፣ ምንድን ነው ግን ከሱ የምትፈልጉት ሁሉ ሲባል ሰምቻለሁ። ማለት ለእኛ በግልጽ ነገሩን ከዚህ ሰው የምትፈልጉት ነገር ምንድን ነው በግልጽ ነገሩን ብለው በችሎት ፊት የሚጠይቁ ዳኞች አሉ እና እነዚህ አይነት ዳኞች ሊበረታቱ ይገባል። እውነትሽን ግን ፖሊስ ላይ ያለው የምለው ፖሊስ እንደ ተቋም ሳይሆን የምተቸው እንደ ግለሰብ አሉ። እንደ ግለሰብ ማለት ፖሊስ ተቋሙ ትልቅ ተቋም ነው፣ ሀገራዊ ተቋም ነው። ኢትዮጵያ ከተመሰረተችበት ጀምሮ ያለ የሚኖር ተቋም ነው። አመራሮቹ አሁን ባሉት አመራሮች ጥሩ አይነት ስራዎች ሲሰሩ አይቻሉ። ግን በፖሊስ ውስጥ ጥሩ ስነ ምግባር የሌላቸው ፖሊሶች ይኖራሉ። አይኖሩም አይደለም፣ ይኖራሉ። እነዛ ፖሊሶች የሚያደርጉት ድርጊት ተቋሙን ሊያሰድብ ይችላል። ስለዚህ ፖሊስ ወደታች ወርዶ ራሱን ፈትሾ እነዛን ግለሰቦች ማውጣት አለበት ብዬ አምናለሁ። ከዛ ውጭ ግን አሁን ለደረሽበት በሰላም ወደ ሁለተኛው ሀገርሽ
እኔ እንደውም ፓስፖርትሽን ስታሳይ ነበር ኢትዮጵያዊ መሆንሽን እና ብዙዎቻችን ቀይረናል። ብዙዎቻችን ፓስፖርት ቆይላ ወስጃለሁ እኮ የ10 ዓመት እንግዲህ ከኢትዮጵያ ውጭ ነው ሲባል እሱን አይቻለሁ አልናገርም ብዬ ነው። አንቺ የ10 ዓመቱን ሰጥተዋት ነው የወጣችው እና እኔ እሱ ነገር ገርሞኛል። ጂጂ እሱ ነገር ገርሞኛል። የ10 ዓመቱን ሰጥተዋት ነው የወጣችው ትላንት። ታሳየን እስኪ ነው ቆይላ ሳያችሁ ምንድነው ያስተራምት እኔ እኮ አላውቅም። ፓስፖርት አዲስ መጥቷል እና አሮጌው ሊያልቅባት ሲል አዲሱን ሰጥተዋት ነው የወጣችው እና ላይ እኮ አይደለም ችግሩ ያለው ሁሉ እንደ በረከት እኮ ፕራይም ሚኒስቴራችንም እኮ ቸግሯቸዋል። ወደ ታች መውረድ እኮ በሩን ቢከፍቱላቸው ወርደው ራሱ ቢይዟቸው ደስ ይለዋል። አብይ አህመድ ራሱ አቅም ብቻውን ሆኖ ነው እንጂ ያ እና በጣም ነው እኔ የምተማመንባቸው ተቋም በአዲስ አበባም ፖሊስ በፌዴራል ፖሊስም ተቋም ላይ ምንም ጥርጥር የለኝም። በጣም አመራሮቹ አሁን በጣም ጥሩ አመራሮች ነው ያሉት። ግን ውስጥ ላይ ትንሽ ችግር ሊኖር ይችላል። እሱ የሚስተካከል ጉዳይ ነው። ከዛ በተረፈ ግን እንደዚህ አይነት ግለሰቦች ይሄ የኢትዮጵያ የቀድሞ ፓስፖርት ነው። ኤክስፐርድ ሊያደርግ 2 ዓመት ይቀረዋል። ይሄኛው ግን ያው የሚመጣ ነገር አይታወቅም ተብሎ አዲሱን ግን ወሰደ። ባለቤትሽንም ሰላም በይልን፣ አይተነዋል ከኋላ አንተ ልጅ ሰላም። Hi, Mr. Nathan, how you doing? Hi, how are you? Good to see you. Thank you for all the support. Yeah, we just discussed with her about the situation. Yeah. I'm really sorry that this is happening to her. Okay. So I'm sorry, guys, on behalf of our country. So you guys hard worker. I really appreciate it. To work, to continue. This situation is going to be solved. I believe our Prime Minister. I believe the law enforcement. I believe the judgment to reduce to fix this situation. So don't feel bad. This is happening most of the time. So I'm really sorry on behalf of my country. So Mr. Nathan, I'm really appreciated to see you with your sweet wife. And then how you feeling now? I'm good. I'm good. Really, it's been a very tough time. Barakat, she's done so many things, and then for this to happen, and for me as a foreign person within the country, the most difficult part for me was who do I go to? Barakat does everything. She's able to communicate and deal with everything. But when she's not around, who do I go to? Who do I ask for help? And that was my challenge. That was the most difficult part. But now, this is life. We are resilient people that we can pick up and shake off ourselves and continue. And let's put it this way: it's like no hard feelings. We need to move on. If we start looking behind us as to what's happened, you can just forget about life. You have to look forward. No point looking at the rear mirror of your car when you're driving forward, and that's what we're doing now. And Barakat she's really strong, and I'm so proud of her. And the most important thing for me is that our girls, that they take after her. And if this can be then a model for the future for other girls within Ethiopia, to show them that they can do things. They don't have to listen to the people that keep saying, no, you can't do this. I was only discussing this with my mom today. There was one singer here in Ireland, and they said to her, no, you the best thing you do is go get a job in a cafe, because you're never going to make anything for yourself. Now she's a singer, and she's done many things. She said she used bad language, and she said, no, I'm going to do this myself. Barakat's exactly like that. She's a doer. She gets things done. Yes, you have challenges, but that's life, and we have to deal with this. But now we need support. We need support, and from all of you, thank you very much. I'm not going to interrupt your live discussion. No, we are stand with her. So she's a hard worker. She's wonderful. She's like she represents our hard work women. So I'm really appreciated behind her.
You are great husband to accept her question. The first, when she decided to invest in Ethiopia, I know you guys because when you are married, you make a decision with her. So I'm really appreciated to make a decision when she asking the first question to invest in Ethiopia. So now this is struggling time. So I know the Prime Minister is gonna fix this. So thank you for coming to joining us. Sorry to interrupt you, but so many people have said this now that give him time. He will fix everything. And I'm trusting in this because I want to be able to go back and have the comfort of being able to continue working because it's for the benefit of everybody. You know, there's so many opportunities in the country, and let's just progress and keep moving forward. Yeah, keep moving forward. Now election time, that's why maybe case is like it look like quiet time. So now election time in Ethiopia, I believe after election something happened. So thank you for coming. Thank you for coming, Mr. Jonathan. I really appreciate it. And for the support from everybody. You know, we love you guys. We love you. We are Ethiopian. We love you. We stand with you. Very much. Thank you. I'll leave you now. Okay. Okay. ኤኒዌይ እሱ በነገራችን ላይ ምንም ኔጌቲቭ ነገር የለውም ስለ ኢትዮጵያ ኖሮትም አቅም ወደፊትም አይኖረውም ሁሉ ቀን ኢትዮጵያ ብዙ ኦፖርቹኒቲዎች አሉ ኢትዮጵያ ብዙ ሪሶርስ አላት ኢትዮጵያ ብዙ ሊሰራባት ይገባል ብሎ የሚያምን ሰው ነው እንደምታውቀው አንዳንድ ሰዎች ከኔ ስለኔ ያወሩ በጣም ኃላፊነት በጎደለው መልኩ ባለቤቷ እንዲያርጎን ደግነቱ እግዚአብሔር ይመስገን አማርኛ ስለማይሰማ ማንንም የሚያወራውን አይሰማም ማንንም ምንም ቢያወራ አይችልም አማርኛ ለምን ብዙ ጊዜ ኢትዮጵያ ነዋሪ አይደለም ግን በጣም ብዙ ጊዜ ይመላለሳል በጣም ፖዚቲቭ ነው ለኢትዮጵያ ጆናታን እና አሁን ራሱ ይስተካከላል ነገሮች መልካም ይሆናሉ ከማለት ውጪ አንድም ነገር ክፉ ነገር ተናግሮ አያውቅምና አንዳንድ ጊዜ ሰዎች ኃላፊነት በጎደለው መልኩ አሁን አወንታ ባለፈው ምንም አይነት እንትን ሳይል መሳሪያ ፍቃድ አለው ይሸጥ ነበር መብቱ እኮ ነው ያገሩ መንግስት ነው የሰጠው ፍቃዱ መብቱ ነው መሸጥ ገባ ከፈለገው አገር ጋር ዲል አድርጎ ከፈለገው አሜሪካ ውስጥ በየማርቱ አለ ግለሰቦች ፍቃድ አውጥተው ይሸጣሉ አይደለም የጆናታን በሼር የሚያስተዳድረው አብሮ ከጓደኞቹ ጋር የሚሰራው ድርጅት ምንድነው መሰለ ሬብልስ ጋር ዲል ማድረግ አይችልም የተከለከለ ነው አማጽያን የሚባሉ አሉ አይደለ አንጃ የሚባሉ አሉ ኦር ደግሞ እንደ ሽብርተኛ የሆኑ ቡድኖች አሉ ከነሱ ጋር ዲል ማድረግ አይችሉም ዲል ማድረግ የሚችሉት ወይ መነጋገር የሚችሉት ኢቭን ኮንሰልት ማድረግ የሚችለው በተባበሩት መንግስታት ባንዲራውን ካብለበለባ አገር ጋር ብቻ ነው የተባበሩት መንግስታት ባንዲራውን ካልተቀበለው ሀገር ጋር እንደ ሀገር ራሱ ማለት ነው ሀገር ያሉነ እንደ ሀገር አሁን ሀገር ነን ብለው የሚያስቡ ሀገር ያልሆኑ አሉ አይደል እንደነ ሶማሌላንድ ያሉ ከነሱ ጋር እንኳን ዲል አያደርጉ የነሱ ድርጅት ከሀገር ጋር ብቻ ነው ኮንሰልት የሚያደርገው ምክንያቱም የነሱ ሃይ ኢንድ የሆነ ሴኩሪቲ ዕውቀት ነው ያላቸው መንግስት ቤት የሰራ ሰው ነው ገባ እንደዚህ ከሬብልስ ጋር ከቡድን ጋር ምናምን ወርዶ አይሰራም ጨርሶ ማለት ነው በጣም ኃላፊነት የሚሰማው በጣም ሪፐብሊካን ጋርድ ውስጥ 10 አመት ነው ሪፐብሊካን ጋርድን የመራው የአየርላንድን ማለት ነው በጣም በንጽህና በጣም በኃላፊነት ነው የሚሰራውና አሁንም እሱ ስለ ኢትዮጵያ በጣም ፖዚቲቭ ነው ስለ ኢትዮጵያ ክፉ ነገር አያስብም እኔም ደግሞ ብዙ ነገር አልነግረውም በነገራችን ላይ የተከሰቱ ነገሮችን በጠቅላላ ለልጆቼም አልነግራቸውም ልጆቼ አማርኛ ይሰማሉ ግን እንዲ ሶሻል ሚዲያ ምናምን ስለማይከታተሉ ምን እየተፈጠረ እንደሆነ አያውቁም እሱም አንዳንድ ነገር ሰው እንደዚህ ሲነግረው ይጠይቀኛል ተዋቸው ዝም ብለው ነው ለዋለውኝ ለምን ኢትዮጵያን እንዲጠላት አልፈልግም አሁንም ቢሆን ኢትዮጵያ ሀገራችን ነች አይደል የፈለገ ነገር ቢፈጠር ሀገራችን ነችና ሀገራችንን ደግሞ ሰው እንዲጠላብን አንፈልግም እኛም አንጠላትም የፈለገ ነገር ቢሆን ማለት ነው ኮፒሊንክ አድርጉት በጣም ጃም እያደረጉ ሰው እያወረዱ ነው ያሉት እያየዋቸው ነውና እዚህ ጋር ኔጋ ይመጣል በጣም ጃም እየተደረገ ማለት ነው ከየት እነዚህ ሰርቨር ላይ በጣም አደገኛ የሆኑ ሰዎች አሉ መሰለኝ ሰው ያወርዳል እንትኑ እንዳይወጣ እንዲይዘው ይመጣልኛል እዚህ ጋርና ሪፖስት አድርጉት ያለው ነገር ይሄ ነው ሁሉ ነገር መልካም ይሆናል ብለን እናስባለን ነገሮች ይስተካከላሉ እንላለን ያው እግዚአብሔር ይመስገን
የ10 ዓመት ፓስፖርት አለኝ። አሁን ይሄ አዲስ ፓስፖርት ነው። ይሄኛ ግን ኤክስፓየርድ ሊያደርግ 1-2 ዓመት ይቀረዋል። ይሄ አዲስ እንደሆነ ራሱ ያስታውቃል። የአሜሪካ ፓስፖርት ነው የሚመስለው እኮ ይመስለዋል። አዲሱ ፓስፖርት ነው እና 10 ዓመት የ10 ዓመት ነው የሚሰጡት። አሁን ይሄ አዲሱ 10 ዓመት ነው። በነገራችን ላይ የኢሚግሬሽን